የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ መስፈርቱን አሟሉ ላሏቸው 10,000 እስረኞች ምህረት ሰጥተዋል። በኦሮሚያ ክልል ከሚገኙ ከ36 ማረሚያ ቤቶች የእርምት ቆይታቸው ተገምግሞ መስፈርቱን አሟልተዋል ለተባሉ ታራሚዎች ምህረት የተሰጠ ሲሆን ታራሚዎቹ ተፈተው ወደ ማህበረሰቡ ይቀላቀላሉ ተብሏል። ይህን ምህረት በሚመለከት የተጠየቁት የተቃዋሚ መድረክ መሪ ፕሮፌሰር በየነ ጴጥሮስ ምህረቱ ገንቢ እርምጃ ቢሆንም በአገሪቱ ሰላም እንዲሰፍን ከተፈለገ የተቃዋሚ ፖለቲካ ቡድኖች አባላትና በፖለቲካ የታሰሩ ሁሉ ይፈቱ ሲሉ ለቪኦኤ አማርኛው ዝግጅት ክፍል ተናግረዋል። በፖለቲካ አመለካከታቸው የታሰሩ ይፈቱ ያሉት ፕሮፌሰር በየነ በወንጀል ድርጊት ሳይሳተፉ መንግስትን በመቃወማቸው ብቻ ለእስር የተዳረጉ በርካታ ሰዎች አሉ ብለዋል። የክልሉ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አዲሱ አረጋ በበኩላቸው በክልሉ በፖለቲካ ጉዳይ የታሰረ ሰው የለም ብለዋል። መደበኛ ምህረት እንጂ ከወቅታዊ ጉዳይና ከምንም ሁኔታ ጋር አይገናኝም ሲሉ ምህረቱን የገለጹት አቶ አዲሱ ምህረቱ የተወሰኑ ታራሚዎችን ብቻ እንደሚያጠቃልል አስረድተዋል። የክልሉ የይቅርታ ቦርድ ማጣሪያን መሰረት በማድረግ ፕሬዝዳንቱ በሕግ በተሰጣቸው ስልጣን መሰረት ምህረቱን ሰጥተዋል። ግልጽ መስፈርት ወጥቶ የተካሄደ ምህረት ነው። ተፈቺዎቹ ከማህበረሰብ ጋር ቢቀላቀሉ የወንጀል ስጋት እንደማይሆኑ ታምኖበትና ተገምግመው ይገባቸዋል ለተባሉት ብቻ ነው ምህረቱ የተሰጠው። ከዚህ ቀደም ዘመን መለወጫ ላይ ቢደረግም ምህረት መስጠት የግዴታ በዚህ ጊዜ ብቻ ይሁን የሚል ሕግ ባለመኖሩ የክልሉ መንግስት ምህረት አድርጓል በማለት አቶ አዲሱ የይቅርታውን አግባብነት በሰፊው አብራርተዋል። የክልሉ መንግስት ባለፈው ዓመት ዘመን መለወጫ ላይ 4,000 ታራሚዎችን ፈቷል። ዘንድሮ ደግሞ ለሁለተኛ ጊዜ ምህረት ያደረገ ሲሆን ዘመን መለወጫ ላይ 5,000 አሁን ደግሞ 10,000 በይቅርታ ለቋል።